በቪዲዮ ላይ የምታዩት ፌስታል 5000 ብር ሊያስቀጣችሁ እንደሚችል ያውቃሉ? አዲሱ የፌስታል አዋጅ ስራ ጀምሯል። ነገር ግን በህግ ባለሙያዎች መካከል የትኛው ፌስታል ነው የተከለከለው በሚለውና ማን ነው መቀጣት ያለበት ሻጩ ወይንስ ተጠቃሚ በሚለው ነጥብ ላይ ትልቅ ልዩነት እየተፈጠረ ነው። የህግ አማካሪና ጠበቃ ፍቃዱ በቀለ ነኝ። አዋጅ ቁጥር 1383/2017 ስለ አንድ ጊዜ አገልግሎት የሚውል ስስ ፌስታሎች ሙሉ ለሙሉ ከልክሏል። ይህም ማምረትን ማከማቸትና መጠቀምን ይጨምራል። አንደኛ የተከለከለው ውፍረታቸው ከ0.03 ሚሊ ሜትር በታች የሆኑ ስስ ፌስታሎች። ሁለተኛ የተፈቀደው ለዳቦ ማሸጊያነት የሚያገለግል በቀላሉ የሚበሰብሱ ባዮ ዲግሬደብል የላስቲክ ውጤቶች ለጊዜው ተፈቅደዋል። ለዳቦ ማሸጊያነት የሚያገለግል ግን ለጊዜው ተፈቅደዋል። እሱም ህግ ባለሙያዎች የሚከራከሩት ተጠቃሚ ወይስ ሻጩ ነው መቀጣት ያለበት በሚለው ነጥብ ላይ ነው። ነገር ግን በተግባር ተራ ተጠቃሚ እንኳን ከ2000 እስከ 5000 ብር ሊቀጣ ይችላል። ነጋዴዎችና አምራቾች ደግሞ እስከ 200,000 ብር ቅጣትና እስራት ይጠብቃቸዋል። በነገራችን ላይ ለዲያስፖራ አባላቶች ትልቅ የንግድ ዕድል ነው። በፌስታል ፈንታ ለአካባቢ ተስማሚ የሆኑ ማሻጊያዎችን የሚያመርቱ ድርጅቶች አሁን ገበያውን የመቆጣጠር ዕድል ያላቸው ይመስላል። ስለ አዲሱ አዋጅ ዝርዝር ማብራሪያ ወይም የህግ ምክር ከፈለጉ ሎ ብለው ኮሜንት ያድርጉልኝ። በዚህ ህግ ላይ ያላችሁ ምልከታ በኮሜንት ሳጥን ውስጥ ጻፉልኝ። ቪዲዮውን እስከ መጨረሻ ስለተመለከቱ በጣም አመሰግናለሁ።